ጭንቀትን የሚፈጥረው ከአቅም በላይ ማሰብ ነው። ጭንቀትን የሚፈጥረው መጠንን አውቆ አለመኖር ነው። ጭንቀትን የሚፈጥረው ተስፋ መቁረጥ ነው። እኛ ግን የእግዚአብሔር ልጆች ነንና እኛ በክርስቶስ ያመንን፣ ክርስቶስ ዋጋ የከፈለልን፣ ክርስቶስ የሞተልን፣ ክርስቶስ የቆሰለልን፣ ክርስቶስ ከሰማይ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በከብቶች ግርግም በበረት ተወልዶ ስጋውን ቆርሶ ደሙን አፍስሶ ዋጋ ከፍሎ ከባርነት የታደገን ነፃ ሕዝብ ነን። እኛ የእግዚአብሔር ልጆች ነን። አምላካችን እግዚአብሔር ደግሞ ሁሉን ማድረግ የሚችል ነው። በስሙ ላመኑት ነገር ሁሉ ለበጎ ነው ተብሎ እንደተጻፈ በእርሱ የምናምን እኛ ነገር ሁሉ ለበጎ እንደሆነ እናምናለን። ስለዚህ እርሱ ሁሉን ማድረግ ይችላልና ተስፋ መቁረጥ አይገባም። ተስፋ ከመቁረጥ የተነሳ ደስታ ማጣት ይመጣል። ደስታ ሲታጣ ደግሞ ጭንቀት ይመጣል። ያን ጊዜ ደግሞ ሰዎች ይጎዳሉ። ስለዚህ ተስፋ ያደረግን እግዚአብሔርን ባለን ነገር ሁሉ እያመሰገንን የደስታችን መሰረቱ እግዚአብሔር እንደሆነ አምነን በጌታ ደስ ይበላችሁ ደግሜ ላለው ደስ ይበላችሁ ተብሎ እንደተጻፈ የደስታችን ምንጩና መሰረቱ እግዚአብሔር እንደሆነ አውቀንና አምነን ይህንን ተረድተን በሕይወት እንድንኖር እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። በቀጣይ ያለ ጭንቀት መኖር የሚለው ትምህርት ይቀጥላል። ሁላችሁም ይህንን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎቹ እንድታዳርሱ በክርስቶስ ፍቅር ጠይቃችኋለሁ። ጸጋ ይብዛላችሁ። እግዚአብሔር ከሁላችን ጋር ይሁን።